ምሕረት የተደረገለት ጥበቃ የበዛለት የእግዚአብሔር መልካምነት የገነነለት ሰው እጆቹን አንስቶ አንድ ደቂቃ ይጸልይ፣ ያመስግን እግዚአብሔርን። አባስ ለቬኔ ሄቤበስ አንደበታችሁን ክፈቱና ጌታን አመስግኑ። እሰየኔ ጌታ ኢየሱስ። እስቲ አንድ ሰው ኢየሱስ ይበል። እስቲ አንዴ እግር ያለው ሰው ይቆምና ይጸልያል። ሚመታ መንፈስ አለ። ዛሬ እስራኤላውያን በደረቅ የብስ እንደተሻገሩ ጠላታቸው ፈርዖን እንደሰጠመ ቀኝ እጃችሁን ከፍ አርጉና በዚህ ቤት ውስጥ በጣም ደስ የሚል እግዚአብሔር መንፈስ መጥቷል። ቀኝ እጃችሁን አንሱና አንድ ጸሎት እንጸልያለን። ለአንድ ሰው ዛሬ የጠላትን ቅጥር የዳቢሎስን ምክር የሆነ ሰው እግዚአብሔር አምላክ ሰብሮ ያሳልፈዋል። ግድልሽም አሜን በይ። እግዚአብሔር የአኪጦፌልን ምክር ያፈርስሃል። ከዙሪያሽ ላይ እግዚአብሔር ያፈርሳል። ከመንገድሽ ላይ ያፈርሳል። የሐዘንሽን ምዕራፍ ወደ ምስጋና ይቀይራል። እጃችሁ ከፍ አርጉና ይቀይራል በሉ። የሆነ ሰው ዛሬ የሐዘኑ ምዕራፍ በምስጋና ምዕራፍ ይቀየራል። የስብራት ምዕራፍ እግዚአብሔር አምላክ በሚገርም ኃይል በሚገርም ደግነት ይቀየራል። እየተንቀሳቀሳችሁ እጃችሁ ዘርግታችሁ እንዲያላችሁ ጸልዩ። የኔና የኔ ነገር ላይ የእግዚአብሔር ክብር ይገለጣል። የእግዚአብሔር እጅ ይገለጣል። የእግዚአብሔር ጣት ይገለጣል። ጌታ ኢየሱስ ይገለጣል። ሎባሃዳላባስ ፌኔ ማሃዳጋባስ የለሃፋናባስ ሉቃስ 5 ላይ ያለው ቃል ላይ ኢየሱስ መጣ። መረባቸውን እያጠቡ እያለ ባዶ መረብ እያጠቡ እያለ ባዶ መረብ ይዞ እያጠቡ እያለ ተስፋ ቆርጦ እያለ አንገት ደፍቶ እያለ ኢየሱስ ክብሩን ሊገልጥ መጣ። ባዶ ነገራችሁ ላይ ዛሬ ኢየሱስ ይመጣል። ተስፋ በቆረጣችሁት ነገር ላይ ኢየሱስ ይመጣል። የላባባባባባስ ተናገሩ እስቲ የኢየሱስ ክብር ይመጣል በኔ ቤት ላይ በኔ ህይወት ላይ ርሲሎቫ አውጁ ዲክሌር አርጉ። ጀቤቤቤቤ ባላ ላቫጋስ ሳንታራ ዞኖ ሞቶሮ ዶሎቦ ሶፕራቫራና ባራ በጨረሽበት ጉዳይ በደከምሽበት ጉዳይ ላይ እድሜ ያለቀ ጉልበት ያለቀ ባልክበት ጉዳይ ላይ ዛሬ ኢየሱስ ድንገት ይገለጣል። ጎረቤት ጓደኞችህን እጅን በአፍ ያስጭናል። የሆነ ሰው መልእክት ሰምቻል። ባዶ በረሃ የሚመስል ነገር ላይ ምስጋና ይሆናል። ባዶ በረሃ በሚመስል ነገር ላይ የኢየሱስ ክብር ይገለጣል። አውጁ። በኔ ነገር ላይ ክብር ይገለጥ። በኔ ጉዳይ ላይ ክብር ይገለጥ። በጤናዬ ላይ ክብር ይገለጥ። በትዳሬ ላይ ክብር ይገለጥ። በስራዬ ላይ ክብር ይገለጥ። በአገልግሎቴ ላይ ክብር ይገለጥ። በኦላባባ በጨረስኩት ጉዳይ ላይ ክብር ይገለጥ። አውጁ። አንድ ደቂቃ እየተንቀሳቀሳችሁ ወላባስ ኢየሱስ ጌታ። አጠገባችሁ ያለውን ሰው ረስቶ አንድ ሰው አሜን ይበል። እሱ ጩሁና አሜን። ወደ አራቱም አቅጣጫ እየተንቀሳቀሳችሁ የኔና የኔ የሆነ ሁሉ ነገር ዛሬ ተለቋል፣ ተወስኗል፣ እጄ ላይ ይገባል። ተለቋል፣ ተወስኗል፣ እጄ ላይ ይገባል። ተለቋል፣ ተወስኗል፣ እጄ ላይ ይገባል። ተረከባለሁ፣ ተረክቤ ወጣለሁ። ጌታን አመሰግናለሁ። ራማ ዞቶኮ
ጀቤቤጌስ ታካባ ብራቶናማ ካቲያላባ ሮሞሶ ፕሮፌኔማ በጠላቶቻችን ፊት ለፊት ዛሬ እግዚአብሔር ሊቀባን ወደዚህ በተሰውያ ይመጣል። በጠላቶቻችን ፊት ለፊት እግዚአብሔር ነገራችን ሊያስቀጥል ይመጣል። ጀቤቤቤቤጌስ ራባባባባባሽ ጆኖሞቶሮዶሎቦሽ አውጁ አውጁ አውጁ። አልቋል። ተረክቤያለሁ። እጄ ላይ ገብቷል። አመሰግናለሁ። ቬናማስ እናቴ አውጅ እስቲ። ጤናሽ ላይ ቤትሽ ላይ አውጅ። ወንድሜ ሕይወት ላይ አውጅ። አንድ ደቂቃ ኢየሱስ ጌታ ነው። ልጸልክ ከኔ ጋር እጃችሁ ከፍ አድርጉና ይህን ጸሎት ተቀበሉ። ይሄ ወር ብዙ አደጋ፣ ብዙ ደም የሚፈስበት፣ ብዙ ሞት የሚመጣበት፣ የጨለማው ዓለም የሚንቀሳቀስበት፣ በኪዳን የሚሰራበት ወር ነው። እኔ አንድ ትንቢት ለአንድ ሰው ግን እናገራለሁ። በዚህ ግንቦት ወር በቤትሽ ላይ ምስጋና ይሆናል። ሰፈር፣ ጎረቤት፣ ቤተሰብ፣ ዘመድ፣ ጓደኛ፣ አካባቢ፣ ሩቅ የቅርብ ዘመን እስኪሰማ ድረስ እግዚአብሔር ወደ ምስጋና ምዕራፍ ያወጣሻል። ወደ ምስጋና ምዕራፍ ያወጣሃል። የራቀ ነገር የሚቀርብበት፣ የተወሰደብህ ነገር የሚመለስበት፣ በጠላቶች ፊት ለፊት እግዚአብሔር ነቢይ መስፍንን እንደገና አንቺን እንደገና በዚህ ግንቦት ወር ለምስጋና 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 ያመነ ሰው ጮ አሜን ይበል። ይሄ ወር የምስጋና ወር ይሆንልን። የጠላት ኪዳን ይፍረስ፣ መሰዊያው ይፍረስ፣ መንግስቱ ይፍረስ፣ ጥንስሱ ይደፋ፣ ጉልበቱ ይመታ፣ አቅሙ ይመታ። እጃችሁ ከፋል። አንድ ጸሎት እንጸልይ። በእኛ በሆነ ሁሉ ነገር ላይ ኪሳራን፣ አደጋን፣ ደም ማፍሰስን የሆነ ፕላን የተደረገውን የጥልቅ የጨለማውን መሰዊያ አንድ ደቂቃ እጅሽን እንዳይሳካልሽ እንዳታፈሪ የሆነ አልፈሽ እንዳትሄጂ የተመከረብሽን ምክር አፍርሻውን አፍርሽ 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 አፍርስ። ይፍረስ 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 ይፍረስ። ቺቺቺቺቺቺ ራቫጃዳጋባስ ለቬቤቤቤቤስ ሁላ ባባ አፍርስ አፍርስ አፍርስ። አፍርስ አፍርስ። ኢየሱስ ጌታ። እጃችሁ ከፍ። አሁንም አንድ ጸሎት እንጸልያለን። ይሄው ስሙ። ያለፈውን 8ቱን ወር ሙሉ ነገራችሁን የሰረቀ፣ ነገራችሁን የነጠቀ፣ ነገራችሁ ሲያዘገየ ነበር፣ ነገራችሁ ሲያበላሸ ነበር። መትቻል 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 ምታ ምታ መትቻል 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 መትቻል። ከቤቴ ላይ፣ ከህይወቴ ላይ፣ ከአገልግሎቴ ላይ፣ ከልጆቼ ላይ፣ ከጤናዬ ላይ፣ ከስራዬ ላይ መትቻል መትቻል። ረባባባባ መትቻል ምታው መትቻል 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 መትቻል። ረባባባባባ ምታው። የደብተራውን የጨለማውን ሐሳብ ምክሩን አፍርሻል። መትቻል መትቻል። ረባባባባባ ረቤቤቤቤቤ ምቹ ምቹ ምቹ። በኢየሱስ ምታው። በኢየሱስ በስሜ የተሰራ የትኛውም ጥንቆላ፣ የትኛውም የጨለማ ሥራ፣ የትኛውም የክፋት ሥራ መትቻል መትቻል መትቻል። ኢየሱስ ጌታ። እጅን ስጠኝ። በዚህ ቲቪ እዚህ ቤት ያላችሁ እጃችሁን በአፋችሁ እስክትጭኑ ከጠላት ሰፈር ምርኳችሁ ወደ እጃችሁ ይመጣል። በረከትሽ ይመጣል። ቪዛሽ ይመጣል። ሰርግሽ ይመጣል። ጤንነትሽ ይመጣል። በኢየሱስም ነገርህ ይመጣል። የተከፈተው በር ይመጣል። እግዚአብሔር ያስደንቅሃል። የምስራችን ያሰማሃል። የቤተሰብን ሐረግ ተከትሎ የሚመጣ በዚህ ግንቦት ወር ተብሎ ኪዳን አዲሶ የሚሰራ ጸልያለሁ። የቀሩትን 3ቱን ሳምንት መንገድሽ ላይ የወጣ አደጋ ጣይ መንፈስ ይመታ። አሜን ይመታ። ከኢትዮጵያ አየር ላይ ይመታ። ከአዲስ አበባ አየር ላይ ይመታ። ከስራ አየር ላይ ይመታ። እሺ ተመታ በላይ ይኸው ስሙ። ስማችሁን፣ ፎቶአችሁን፣ ንብረታችሁን የእናንተን ነገር ይዞ በየጥንቆላው ቤት የሚሽከረከር፣ በየአስማተኛው ቤት የሚሽከረከር፣ ድቤ በሚመታ ቤት የሚሽከረከር፣ በየፈልፈላው ቤት የሚሽከረከር ዛሬ ምክሩ ለዘላለም ይፍረስ።
አረ አሜን በል። ይፍረስ። መታው የተመታ ይሆን፣ መታው የተመታ ይሆን። እጅሽን ስጪኝ። እኔ እዚህ ጉባኤ የመጣው ጌታ እንዲህ አለኝ። ዘፍጥረት ምዕራፍ 15 ላይ ማቆም ቃል ሰጠኝ ጌታ ስለ አብርሃም የተናገ እግዚአብሔር እንዲህ አለኝ፣ አብርሃም ሆይ አለው። እግዚአብሔር መጣን፣ እኔ ላንተ ጋሻህ ነኝ። አጠገባችሁ ላለ ሰው እግዚአብሔር ጋሻህ ነው በሉት። እግዚአብሔር መከታህ ነው በሉት። ለፈራኸው ነገር አሳልፎ አይሰጥህ። አትፍራ፣ እግዚአብሔር ይልሃል። እኔ አሳልፍሃለሁ ይልሃል። እኔ አሻግርሃለሁ ይልሃል። እኔ እጅን ይዤ እመራሃለሁ ይልሃል። እኔ መንገድ ሆናለሁ ይልሃል። እኔ እዋጋልሻለሁ ይልሻል። እስቲ አንድ ሰው ጮኸ አሜን ይበል። ዘራፍ መልእክት አለኝ ዛሬ። እግዚአብሔር ላንተ ጋሻህ ነው። ሩቅሙን ቅርብሙን የትኛው ምድር ሁን እግዚአብሔር ላንተ ጋሻህ ነው። እስቲ ከኔ ጋር አንድ ሰው እግዚአብሔር ጋሻዬ ነው። አውጅ እስቲ እግዚአብሔር ጋሻዬ ነው። አብርሃም እኔ ላንተ ጋሻህ ነኝ፣ አትፍራ። ሁለት ሰው ጨብጣችሁ አትፍራ ይልሃል ጌታ። እኔ ጋሻህ ነኝ አትፍሪ ይልሻል። እህቴ ጠንቢ ግድ የለሽም። የጌታ ድምፅ እናስተላልፋለን። በሩቅ በቅርብም ያላችሁ ስሙን፣ ኤርትራውያን፣ ኢትዮጵያውያን እግዚአብሔር እንዲህ ይልሃል፣ እኔ ላንቺ ጋሻሽ ነኝ፣ አትፍሪ ይልሻል ጌታ። አትደንግጪ ይልሻል ጌታ። ከአብርሃም ጋር እንዳለ፣ ከይስሐቅ ጋር እንዳለ፣ ከያዕቆብ ጋር እንዳለ፣ ከሙሴ ጋር እንዳለ፣ ከኢያሱ ጋር እንዳለ እግዚአብሔር ከመስፍኔም ጋር ይሆናል። እግዚአብሔር ካንቺ ጋር ይሆናል። ኧረ አንድ ሰው ለምን አሜን አይለኝም? እኔ ምን ጋሻ ማለት ምን ማለት ነው? መከላከያ መከታህ ነኝ። ይኸው እዚህ ቤት ውስጥ እየተናወጣችሁ የመጣችሁ፣ እየተረበሻችሁ የመጣችሁ፣ አለቀልኝ አበቃልኝ እያላችሁ የመጣችሁ፣ በዚህ ስክሪንም የምሰሙ ሩቅ ቅርብ ያላችሁ የአገሬ ልጆች ለእናንተ ትንቢት አለኝ። እግዚአብሔር እንዲህ አለኝ፣ ከተነሳብህ ማዕበል ይልቅ የተነሳውልህ እኔ እበልጣለሁ አለኝ። ከነሱ ጋር ካለው ይልቅ እኔ ካንተ ጋር ያለው እግዚአብሔር እበልጣለሁ አለኝ። እስቲ አንድ ሰው አሜን ይበል። እጅ ከፋር መንገድ ላይ የወጣ ሰላይ መንፈስ ይበተን፣ በኢየሱስም ይመታ። መንገድ ላይ ያለ አውሬ ይመታ። አጠገባችሁ ያለውን ሰው ጨብጡትና እያቀፋችሁት የፈራኸው አይወርስም፣ እግዚአብሔር ጋሻህ ነው። ትላንት እንዳሳለፈ በሉት ያሳልፈሃል። ነገም የፈራኸውን ያሳልፈሃል። የከበበህን ያሳልፋል። የታወጀብህን ያሳልፋል። የተነከረብህን ምክር ያሳልፋል። የተጠነሰሰብህን አበበ ጥንስስ ያሳልፋል። እስቲ አንድ ሰው እጄ ላይ ገባ የሚል አሜን። ላሟሙቃችሁ አይደለም፣ ጌታ ኢየሱስ ምስክሬ። የሰማሁት ድምፅ አዲስ ሆኖ መጣ። እግዚአብሔር አባዬ አላሳካ አንተን ጠርቶ ተማምኖብህ የተዘጋውን የታመመውን ሶስት ጊዜ ኢየሱስ ጌታ ነው ይበል። በአዲስ አበባ አየር ላይ ያለው ይመታ። ድገም እስቲ አንድ ላይ ድገም እስቲ አንድ። በመንገድ ላይ ያለ ዘንዶ ይገደል። ድገም እስቲ የመጨረሻ። የተዘጋ በር ተከፈተ። አጨብጭባችሁ ተቀመጡ።